ሰው ኃጢአቱን በስንት መንገድ ይናዘዛል። በአራት አንደኛው ገጽ በገጽ ቆሞ፣ ሁለተኛው ኑዛዜ ካህኑ ፊት የምንቀርብበት፣ ሁለተኛው ጽፎ መስጠት፣ ሦስተኛው ከማያውቁበት ገዳም ሄዶ አሁን እዚህ ቀጨኔ ነው ያላችሁት፣ ወረድ በሉና ወደ መርካቶ አባቴ ብፁዕ አባታችን ተክለ ሃይማኖት ወረታች ወረድ ብላችሁ ወደ ልደታ ሻገር ብላችሁ ወደ ታላቁ ቤተ ክርስቲያኑ ቅዱስ ሚካኤል እናንተ ልጅ የካ ሚካኤል ሄድ ብላችሁ ሸምገል ያሉትን አባት እድሜ መምህር ነውና አባቴ ስለ ወላዲት አምላክ ስለ ጭንቃ አማላጇ የእናንተ ልጅ ሸምገል ያሉ ካህን ይዛችሁ ስለ ጭንቃ አማላጇ ገላግሉኝ ተጨንቄ መጣሁ። ከነፍስ አባቴ ተደብቄ ነው የመጣሁት። የሰራሁት ጉድ አባቴ ይታዘቡኛል ብዬ የሰራሁትን ኃጢአት በምራፌ ልንገራቸው። ራሴ ህሊና የቆሰለ ላብድ ነው። ስለ ሕያው እግዚአብሔር ስለ ወላዲት አምላክ ከነፍስ አባቴ ተደብቄ መጥቻለሁ። ነፍስ ንስሐ ይስጡኝ፣ ይቀበሉኝ ኃጢአቴን። ከዚያም ተመልሶ የሰጡትን ቅጣት ይዞ ወነፍስ አባቱ ጋር ሄዶ አባቴ ተደብቄ ሄጄ ኃጢአቴን ተናዝዤ ተመልሼ መጣሁ ይላቸዋል። ያውቁታልና ልጄ እንኳን ለዚህ በቃህ፣ ገላገልከኝ፣ እግዚአብሔር ካንተ ጋር ይሁን። በልምን ቅጣት ተቀበልክ? ይሄ ያን የሰጡትን ቅጣት ጽፈው ይዙና እሳቸውም እግዚአብሔር ይፍታህ ይላሉ፣ ይከታተሉታል። መጨረሻ ሲያጠናቅቅ ወደ ሥጋው ደም የመጨረሻው አራተኛው የኑዛዜ አይነት የእናንተ ልጅ ለባልንጀራ መንገር ወይም ለጓደኛ አይጠብቅም። ጓደኛ ነው የሚባለው፣ ጓደኛ ይባል። ጓደኛ ሚስጥሬ ማለት ነው። ለመሆኑ ጓደኛ ወይስ ጉደኛ? ባልንጀራ ወይስ ባለጋራ? አይ ስምንተኛው ሺህ